አፈቅርሻለሁ እንደዚህ ብለን ነው አብዛኞቹ የኛ ሶሳይቲ ሪሌሽን የሚጀምረው። እንዴት ከዛ ስቴፕ ይጀምራል? በጣም ብዙ ትውውቆችን፣ ብዙ መከፋቶችን፣ መደሰቶችን፣ ብዙ ስቴፖችን ካለፍን በኋላ እኮ ነው አፍቅሬያታለሁ የሚለው ስቴጅ ላይ መድረስ ያለብን። ምን ይላል የሆነ አባባል? men believe what they see, girls believe what they hear ይላል። እውነት ነው። somehow እኛ በጣም ቪዥዋል የሆነ እንስሶች ነን። በቃ የምናየውን ነገር መልክ ምናምን የምናያቸው ነገሮች ላይ ትኩረት እናደርጋለን። ሴት ልጅ ደግሞ የምትሰማውን ነገሮች ነው። እዚህ ጋር ምን ችግር ይመጣል? የአንድን ሰው ድርጊቶቹን አለማተኮር። ምክንያቱም ለሚወጡት ቃላት በጣም ከፍተኛ ቫልዩ ከመስጣቸው ብዛት ያ ሰው ምንም ቢሆን በአሪፍ ቃል ተናጋሪ መሆን ነው የሚጠበቅበት። እነዚህን አፈቅርሻለሁ እኮ ምናምን እያለ ደጋግሞ እነዚህን ቃላት ሲል ያፈቀረ ሰው የሚያሳየውን ድርጊቶች እንዴት አድርጎ ሊያፈቅረኝ ቻለ፣ እንዴት አድርገን እዛ ስቴጅ ደረሰን፣ የተለያዩ ነገሮችን ፊልተር አውት አድርጎ ማየት ይቀርና በቃ ለቃሏ ትልቅ ቦታ ይሰጣል። ስላፈቀረ ደጋግሞ ስላለው ብቻ በቃ ከላይ ያፈቅረኛል ይባልና አብሮ ይኮናል። ከዛ በኋላ ጥሏችሁ የሆነ ትንሽ ጊዜ አጫውቷችሁ ዞር ሲል ደግሞ ወንዶች ውሸታም ናቸው፣ ወንዶች እንዲህ ናቸው ይባላል። ነው እዚህ ጋር እናንተም ድርጊትን ነው ቫልዩ ማድረግ ያለባችሁ፣ አክሽኖችን ነው ፊልተር እያደረጋችሁ ማየት ያለባችሁ እንጂ ለቃላቶቹ ማግኒቲዩድ የምትሰጡ ከሆነ ሁሌም ተጠቂ ናችሁ። ቢካዝ ቀላል ነው ማለት እኔ አፍቃሪ መሆንህን ፕሩቭ አድርግ ብባል የሚጠበቅብኝ የሥራ ብዛትና እንዳፈቀርክ ንገራት ብባል የትኛው ነው የሚቀለኝ የሚመስላችሁ? ለምን ከባዱን መንገድ መርጣለሁ ታዲያ ቀላሉን እናንተ ካመቻቻችሁልኝ? እና የፍቅር ጥያቄ ጠየቀኝ ይባላል። የአማርኛ ፊልሞች ራሱ የሚያናድዱኝ ነገራቸው ለያንጉ ጄኔሬሽን ገና ምንም ላልጀመረው ጄኔሬሽን ያደገው እንግዲህ ቱ ሌት ብዙ ዝግቦችን አይቷል። ያደገው ጄኔሬሽን ኦልሬዲ ከታች የሚመጣው ጄኔሬሽን ግን ኖርማል ማለት ይሄ ነው እያለ እንዲለምድ ነው ያደረጉት። እና ይሄ የፍቅር ጥያቄ ጠየቀኝ ይላሉ። ምን ማለት ነው የፍቅር ጥያቄ ጠየቀኝ? ከፍቅር እንዴት ይጀመራል? እንዴት ዘላችሁ አንድን ሰው አፍቅራችሁ ጨዋታ የምትጀምሩት? ለማፍቀር ብዙ እንዴ ማፍቀር እኮ በጣም ፔንፉል የሆነ ፕሮሰስ እኮ ነው። ኤክሳይቲንግ የሆነ ነገር አይደለም። ትሩሊ አፍቅራችሁ የምታውቁ ከሆነ ምን ያህል ፔንፉል የሆነ ኤክስፒሪየንስ እንደሆነ ውስጡ የሚያስደስት ነገሮችን ቢኖሩት ይሄ ህጎች የምትሏቸው የኖራችሁባቸው ብዙ ነገሮች እኮ ነው በመስኮት የሚወጡት። በጣም ብላይንድ ነው። በጣም ብዙ መስዋዕቶች አሉት። እና አንድ ሰው ዝም ብሎ መጥቶ የፍቅር ጥያቄ ጠየቅኳት ይላል። ምን ማለት ነው የፍቅር ጥያቄ ጠየቅኳት? የታውቃት ነው ያፈቀርካት? ከቤት ስገባ ስትወጣ ስላያት ወይም ደግሞ ትምህርት ቤት በቃ አብራችሁ ስለተማራችሁ ትንሽ ቀን አወራችሁ ምናምን ከዛ አፈቀርካት? ፍቅር ምን ማለት ነው? በጣም አንናቋ። ፍቅርን መናቅ ነው ሲጀመር። የማይሆኑ ሲቹዌሽኖች ላይ ተወድጃለሁ ተፈቅሬያለሁ በቃ ብለን ዘለን እንድንገባ የሚያደርገን። when you truly respect love ሰው በቀላሉ ሊያፈቅራችሁ እንደማይችል ትረዳላችሁ። በተለይ እኛ ወንዶች ደግሞ በህይወታችን በጣም የሚቆጠር ጊዜያት ነው ልናፈቅር የምንችለው። እናንተ ይቀላችሁ ይሆናል፣ እንደውም ሴቶች ሊቀላችሁ ይችላል ወንድ ልጅ ከሚያፈቅር። በጣም ይችን የምታክል ጊዜያት በቃ ውስን ሰዎች በቃ እዚህም ጋር አፍቅሮ እዛም ጋር ሮጦ አፈቀርኩ ባለ ቁጥር ውሸቶች እንደሆኑ ነው መረዳት ያለባችሁ። እንደዚህ አይነት በየቦታው ማፍቀር የምንችል ቢሆን ኖሮማ ለምን በየቦታው ልጆች ይኖሩናል? ለምን በየቦታው ብዙ ፊሜሎች ይኖሩናል? ኢትስ ኢምፖሲብል። ይከብዳል። እና ለቃላቶቹ ማግኒቲዩድ አትስጡ፣ አክሽን እዩ። እኔ እንዲህ ነኝ ሲላችሁ አንድ ሰው የሚያወራውን ተዉና አጥኑ፣ የራሳችሁን ጥናት አካሂዱ። ጓደኞቹ ውስጥ ማን ነው ያ ሰው? ምን ያህል የሱ ቃል ቫልዩ አለው? ኢን ሂዝ ሰራውንዲንግ የሚሰራው ነገሮች ላይ እንዴት አይነት አቲቲዩድ ነው ያለው? ድርጊቶችን ፊልተር አውት ያደረጋችሁ ለማየት ሞክሩ። ቃላትን ቫልዩ አትስጡ። ቃላትን ቫልዩ በመስጠት ምክንያት ነው ዋሸኝ ይባላል። ለመዋሸትም ፍላጎት ነበራችሁ እናንተ ራሳችሁ ሴቶች። you wanted to believe that lie በቃ ውሸቷን ለማመን ፍላጎት ነበራችሁ። ስለዚህ
ይሄ በቃ አታክብዱት የሚባሉትን ቃላት ረጅም ሰዓት ወሬዎችን ስልክ ደውዬ እኔ ጆሮአችሁ እስኪበሳ መለፍለፍ እችላለሁ። በቃ ግን ታክ 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 ወሬውን ተውና ድርጊቶቹ ላይ እናንተ አተኩሩ። ቀላል ነው ወሬው። 1-2 ሰዓት ከህይወቴ ላይ በቃ ኢንቨስት አደርግባችኋለሁ። ሶ ሲምፕል አርገው ካላችሁኝ ግን ያልከውን ሰው ሆነ ምናምን ብላችሁ እናንተ እኔን እያጠናችሁኝ ከሆነ ጸባዬን ምን ያ በጣም ከባድ ስራ እዛ ጋር ነው የምታገኙኝ ማን እንደሆንኩኝ። እዚህ ያንጎናችሁ የአማርኛ ፊልም ምናምን እያያችሁ ካላችሁ ይሄ የፍቅር ጥያቄ ምናምን እያሉ ሮማንሱን እርክስ የሚያደርጉትን ነገር ተጠንቀቁ። እንደዚህ አይሰራም። ከፍቅር አይጀምርም ጥያቄ። አፍቅሮ የሚያውቅ ሰው ዘሎ አፈቀርኳችሁ አይላችሁ። ምን ማለት እንደሆነ ያውቃል። ማፍቀር ማለት የሆነ ሰው ላይክ ማድረግና ላቭ ማድረግ በጣም የሁለት ዓለም ነገሮች ናቸው። በጣም የተራራቁ ነገሮች ናቸው እና ትኩረታችሁ ድርጊት ላይ እንጂ ቃላት ላይ እንዳይሆን አድርጉ። መልካም ቀን።